55 ኢንች ነው። ደብል ስክሪን ነው። ሀገር ውስጥ ነው የሚገጣጠሙት። ማቴሪያል አላቸው። የ2 አመት ዋስትና ነው ያላቸው። ይሄ ዋጋው እስከ 37000 ብር። 37000 ብር። እነዚህ እዚህ ጋር የምታያቸው በሙሉ ሀገር ውስጥ ነው የሚገጣጠሙት። ደብል ስክሪን ደብል ስክሪን ነው። ይሄ 37000 ብር። ይሄኛው 35000 ብር። ይሄ 35000 ብር። እሺ ዋይፋይ ይሰራል? ሁሉም ዋይፋይ ይሰራል። ዋይፋይ ይሰራል ሁሉ። ብሉቱዝ ኮኔክት ያደርጋል? ቲቪ ካስት አላቸው። ስማርት ቪው ናቸው። ከስልክ ጋር ማገናኘት ትችላለህ። በዋይፋይም ቀጥታ መጠቀም ትችላለህ። ፈጣን ናቸው እንደ ስልክ ማለት ነው። ወደዚህ ትመጣ ደግሞ ኪው ኤልኢዲ ይባላል። 2021 ሞዴል ነው። ዋጋው 90000 ብር ነው። ስንት ኢንች ነው ይሄ? 55 ኢንች ሳምሰንግ ነው። ኪው ኤልኢዲ ይባላል። አሁን የመጨረሻው ሞዴል የሚባለው ማለት ነው። የሚባለው ይሄ ነው። ሌላ በምንድን ነው የሚለየው? ሙሉ ስክሪኑ ፍሬም የለውም። ሙሉ ስክሪን ነው። ደግሞ የምስሉ ጥራት ኪው ኤልኢዲ ነው። በጣም ሞዴል ነው። በጣም ዘመናዊ ነው። ጥራት አለው ማለት ነው። ጥራት አለው። ይሄ የምታየው የራሱ ፒክቸር ነው። ፈረንጆች እጃቸውን ታጥበው ነው የሰሩት። ይሄ ዋጋው መጨረሻ 90000 ብር። 90000 ብር ምንም የለው። ይሄን ቪዲዮ አይቶ ለሚመጡ ዲስካውንት አለው? እኛም ብለው ቤቱም ብለው የሚመጡ ሰዎች ካሉ አስተያየት እናደርጋለን። ወደዚህ ጋር ደግሞ 55 ኢንች ማክስ ይባላል። ማክስ ቻይና ሞዴል ቢሆንም እቃው አሪፍ ነው በጣም። ይሄ ደግሞ 70000 ብር። 65 ኢንች ነው። 65 ኢንች ነው። ይሄ 70000 ብር። ይሄም ስማርት ነው። ሲንግል ስክሪን ነው። ዋይፋይ ምናምን ቀጥታ መስራት ይችላል። ዋይፋይ ይሰራል። ከስልክ ጋርም ኮኔክት ማድረግ ትችላል። እቃውም አሪፍ ነው። 65 ኢንች ነው። የምታየው አሁን ከካሜራ ጋር ተገናኝቶ ነው። ከሲኩሪቲ ካሜራ ጋር ተገናኝቶ ነው። ይሄ ደግሞ 78000 ብር። የቱርክ ሞዴል ነው። ቲያምሶን ነው የሚባለው። ቲያምሶን ይባላል። የቱርክ ምርት ነው። እቃውም አሪፍ ነው። ከስልክ ጋር ኮኔክት ማድረግ ትችላለህ። ስማርት ነው። ዋይፋይ መጠቀም ትችላለህ። በዚህኛው ከሆነ 78000 ብር። 78000 ብር። ይሄም 65 ኢንች ነው። ኢንቻቸው ከዛኛው ጋር አንድ ናቸው። ተመሳሳይ ሴም ነው። ዋጋ ነው የሚለያዩት። ይሄኛውም አለ ደግሞ ኤልጂ። ይሄ ኤልጂ ነው። 65 ኢንች ነው። ይሄ 65 ኢንች ነው። 2021 ሞዴል ነው። ሞዴሉ 2021 ሞዴል ነው። ኒው ነው። እዛ ጋር ማየት ትችላለህ። ተለጥፏል። 2021 ሞዴል ነው። እቃውም አሪፍ እቃ ነው። ኤልጂ እንግዲህ ይታወቃል። በዚህ ከሆነ 85000 ብር። ኢንቹ 65 ኢንች ነው። 65 ኢንች ነው። ዋጋ ደግሞ 85000 ብር ነው። ሞዴል አላቸው። 2020 2019 ሞዴል ከሆነ እንደዛውም ዋጋው ይቀንሳል። ይሄ ሌተስት 2021 ሞዴል ነው። ይሄ የምታየው ስክሪኑ ላይ የምታየው የራሱ ኤልጂ ካምፓኒ ምርት ያስቀመጠው የራሱ እንትን ነው። በ55 ኢንች ደግሞ እዛ ጋር 2021 ሞዴል ነው። 55 ኢንች ነው። በዚህኛው ከሆነ ደግሞ 48000 ብር ነው። ኤልጂ ሆኖ 55 ኢንች ነው። ኤልጂ ሆኖ 55 ኢንች አለው። 43ም 50 ኢንች አለው። ኤልጂ ከ32 እስከ 55 ከ65 ድረስ ቤታችን ማግኘት ይቻላል። እንደየአቅሙ ማለት ነው። ኤልጂ ነው የሚበልጠው ማለት ነው ከሌላ ማለት ሞዴል አላቸው። ኳሊቲነትም ምናምን አላቸው። ግን ኤልጂ የተሻለ ቴሌቪዥን ነው በአሁኑ ሰዓት። ፌክም አይገባውም። ፌክም ኦሪጂናል ነው የምታገኘው ገበያ ላይ። እዛ እቃውም አሪፍ ኢንቾች ናቸው። እነዚህ የምታያቸው በሙሉ 43 ኢንች ናቸው። እነዚህ ስማርቶች ናቸው። እነዚህ ኖርማል ናቸው። እነዚህ ኖርማል ናቸው።
ዋይፋይ ይሰራል። አዎ ስማርቶቹ ዋይፋይ ይሰራሉ። ሁሉም ዋይፋይ ይሰራሉ። ከስልክ ጋር ኮኔክት ማድረግ ትችላለህ። ደብል ስክሪን ናቸው። ስክሪናቸው እንደምታየው አይሰበሩ። ደብል ስላላቸው ማለት ነው። እንደ ሞባይል ግላስ ከላይ ያለው ቢሰበር በውስጠኛው እንደ ሞባይል ግላስ መጠቀም ትችላለህ። 55 ኢንች አይሰንስ። አዎ ይሄ 55 ኢንች አይሰንስ ነው። አይሰንስም ስማርት ነው። ዋይፋይ መስራት ይችላል። እቃውም ኦሪጂናል አይሰንስ ነው። በዚህ ከሆነ 46000 ብር ዋጋው። ይሄ 46000 ብር። ቲቪ ስታንድ ከትንሹ ልጀምርልህ። ይሄ የምታየው ቲቪ ስታንድ እዚህ ጋር እና ይሄኛው ቲቪ ስታንድ አነስ የሚሉ ሳይዝ ያላቸው ናቸው። ከላይ መስቀያ የላቸው። በእነዚህ ከሆኑ ከ32 ኢንች እስከ 43 እስከ 50 ኢንች ድረስ መሸከም ይችላሉ። በእግራቸው ማስቀመጥ ይቻላል። ዋጋቸውም እነዚህ ከ8000 ብር እስከ 8500 9000 ብር ድረስ ናቸው። ከስር የምታየውም ደግሞ የዱባይ ነው። ዱባይ ነው የሚባለው ከስር ያለው አው ዱባይ ስታንዳርድ ይባላል። በሱ ሆኖ ከ43 እስከ 50 ሆኖ እሱ ደግሞ ዋጋው ስንት መሰለ? እሱ 13000 ብር ነው። 13000 ብር። እነዚህ የዱባይ ናቸው። አሁን ከስር ያለው የዱባይ ነው። ከላይ ያለው ደግሞ እንደ እንትኑ እንደ አቅሙ ቻይና ሞዴል ይባላል። ከላይ ያለው ሁለት አይነት ሞዴል ነው ያለው። እዚህ ጋር በመታየው በመደዳ ወደዚህ በመታየው በሙሉ እነዚህ ከ9005 እስከ 10500 ብር ድረስ ናቸው። እዚህ ድረስ ከ9005 እስከ 10500 ብር ድረስ ናቸው። ይሄኛው ያኛው ማለት ነው። እነዚህ ይሄም ጨምሮ እና እነዚህ ከ43 ኢንች እስከ 55 ኢንች ድረስ የመሸከም አቅም አለው። እነዚህ ይሄን የምታየው ደግሞ ቲቪው የተቀመጠበት ደግሞ 65 ኢንች የተቀመጠበት በጣም ስታንዳርዱ ከፍ ያለ ነው። በዚህኛው ከሆነ ደግሞ ዱባይ ስታንዳርድ ነው የሚባለው። ይሄኛው ሞዴሉም ለየት ያለ ነው። ይሄ 65ም ይችላል፣ 75 ኢንችም መሸከም ይችላል፣ 55ም ይቀመጥበታል። እዛ ጎን ላይ ደግሞ ስፒከር ማድረግ ይቻላል። አበባም አንዳንድ ነገሮች ማስቀመጥ ይቻላል። እቃውም ዘመናዊ ናቸው። ይሄኛው የምታየው ዱባይ ይባላሉ። ሳይዛቸው ይለያያል እንጂ ዱባይ ነው የሚባሉት። ይሄ ያኛው በዛኛው ዋጋው 24000 ብር ነው። ይሄኛው ደግሞ እስከ 18000 ብር ድረስ ይሄ እስከ 18000 ብር ድረስ፣ በዚህኛው ደግሞ እስከ 17000 ብር ድረስ። ያው እኛም ብለው ለመጡ ሰዎች አስተያየት እናደርጋለን። እና ይሄ የምታየው ደግሞ ከለሩም እንደምታየው በጣም ያምራል። በዚህኛው ከሆነ ደግሞ ይሄ 65ም ይችላል፣ 55ም ብታስቀምጥበት ያምራል። ይሄ 23000 21000 እስከ 22000 ብር። ቢያንስ ሜትሩ 2 ሜትር ከ60 ነው። 2 ሜትር ከ60 ይሆናል። ይሄኛው የምታየው ደግሞ ይሄ የምታየው ደግሞ 2 ሜትር ከ20 ነው። 2 ሜትር ከ20 ነው። በዚህኛው ከሆነ ደግሞ እስከ 21000 ብር ድረስ ማማከል ያሉት እነዚህን ይመስላሉ። ቴብሎች የት ነው የሚገኘው? ሰው ፈልጎ ቢመጣ አቦስቶ ቤኬራ 03 ከተባለ ሻሸመኔ አቦስቶ ቤኬራ ይባላል። ይሄ እንግዲህ ስልክ ቁጥር 0916 60 90 60 0919 95 95 77 እኛም ብለው ያገኙናል እንግዲህ